እኔ በዚህ ሰዓት እርጉዝ እንደሆንኩኝ ታውቃለህ። አውቃለሁ ግን የማን እንደሆነ አላውቅም እስከዛሬም ነው። የባርች ነው። ሰላም ቤተሰብ እንዴት ናችሁ? እኔ ያው ብዙም ደህና አይደለም። ያው እግዚአብሔር ይመስገን ደህና ነኝ ልበል እንጂ እና ዛሬ ወደ እናንተ ይዤላችሁ የመጣሁት ምንድነው ካላችሁኝ፣ ይሄ ወረቀት የክስ ወረቀት ነው። በእኔ አትፍረዱብኝ። ብዙ ነገር ከዛ በፊት እኔ ባርችን የከሰስኩበት ምክንያት የራሴ ምክንያት የሆነ አለ ታውቃላችሁ። ያለ ምክንያት ሰውን አይከስም ታውቃላችሁ። ከመሬት ተነስቶ ሰውን አይከስም እና ሰሞኑን እየተፈጠረ ያለው ነገር ሁላችሁም ታውቃላችሁ። ከናንተ የሚደበቅ አንዳች ነገር የለም። ሁሉ ነገር እያያችሁት ነው እንግዲህ እና ክስ ለምን አስፈለገ? ለምንድን ነው አንቺ ወደ ህግ የምትሄጂው? ወደ ክስ ወረጥሽ ለምንድን ነው የምትሄጂው ካላችሁኝ፣ እኔ ባርችን እንዳያችሁት ነው በመሲ ለመንኩት፣ በራሴ በኩል ለመንኩት ብዙ ነገር እሱን ለማግኘት። እኔ አሁን ሶሪ እርጉዝ ነኝ ታውቃላችሁ። ይሄንን እርጉዝ ነኝ። በዚህ ሰዓት ደግሞ እሱ ከጎኔ ካጠገቤ መሆን አለበት። ጭራሽ እሱ ደግሞ እኔ ስነግረው ልጁ የኔ አይደለም ብሎ ክዷል። እኔ ደግሞ እዚህ ጋር የአባትነት እንትን ላስከብር ነው የመጣሁትና እንዲያውቅ እሱ ራሱ ልጁ የራሱ እንደሆነ አውቆ እንዲረዳኝ እንዲያግዘኝ ፈልጋለሁ። እኔ ያለሱ ልጄን ማሳደግም አልፈልግም። በዛ ላይ በዚህ ሰዓት እውነቴን ነው ያው ያያችሁት የደረሰባችሁ ታውቃላችሁ። በጣም ያመመኝ ነው ገና ስለሆነ በጣም ነው የሚያመኝ። ምግብ አልበላ ብሎኛል ምናምን ሁሉ ነገር ያስጠላኛልና በዛ ላይ ከጎኔ ማንም የለም። በቃ እሱ ቢኖር ትንሽ ያው ይሻለኝ ነበረ፣ ግን እሱም ካጠገቤ ሸሽቷል ሄዷል ታውቃላችሁ። ትላንት ሰሞኑን በጣም ያመመኝ በባለፈው ቪዲዮ ላይ እንዳያችሁት አዲሱ ፍቅረኛ ተብዮ ጽጌ ቤት ድረስ መጣ። እሱ እንግዲህ ቤቱን ሰጥቶኝ ነው አልፈልግሽም ብሎ ትቶ ሄደው። እኔ ደግሞ የሱን ልጅ እጄ ጎዳና ለጎዳና መንከራተትበት መንገድ ምንም ምክንያት የለም። አልሰቃይም። የሱን ልጅ በሆዴ ይዤ ማለት ነው። ያግዘኝ ይርዳኝ ከጎኔ ይሁን በቃ። እና ልጅቷ መታ ጭራሽ ልደበድበኝ አይታችሁታል። እንዴት እንዳንቋሸሸችኝ እንዴት እንደሰደበችኝ። እና እኔም የሰው ልጅ ነኝ ደግሞ እሷም በተራዋ ታያለች። እሷም ሴት ልጅ ናት። ነገ ምን እንደሚያጋጥማት አታውቅም። እና እኔን ውጪ፣ ይሄ የራሱ ቤት ነው፣ ውጪልኝ፣ እንደውም ከቤቴ ውጪልኝ ነው ያለችኝ። አይገርማችሁ? እና ቤተሰብ በጣም ተሰማኝ። እና ወደ አክስቴ ቤት እንዳልሄድ ከአክስቴ ጋር ጭራሽ ሞትም በምንም አንገናኝም። በቃ ተጣልተናል። ከቤተሰብ ጋርም እንደዛው ገጠር ያሉት ማለት ነው። ንቀሻት ነው ከቤት እሷ አሳድጋሽ እሷ አስተምርሻለሁ ብላሽ ለአንቺ ጥሩ ነገር እያደረገችልሽ እንዴት ነው እሷን ንቀሻት ከቤት የወጣሽው? በቃ አናቅሽም ብሎኛል። ቤተሰቦችም ክዷል እኔን ማለት ነው። እና እንግዲህ አሁን እዚህ ቤት ነው ይሄ ልጅ የሚወለደው። እኔ እሱ እስቲ ትንሽ ስሜቱን በቃ ንዴቱን ምናምን በረድ ይበል ብዬ ነው እንትን ያልኩት። ገባችሁ? ዝም ያልኩት። እና ልጁ ጭራሽ ባርች ሊረጋጋ አልቻለም። እኔ ባየ ቁጥር ደሙ ነው የሚፈለው። እኔ ምን እንዳረኩት አላቅም፣ ብቻ ነፍስ አልገደልኩበት። ግራ ገባኝ። እና ያለው ነገር ሁሉ ያው እያያችሁት ነው እናንተም። በጣም ሲከብደኝ ይሄን ክስ ይዤ ነው የመጣሁት። እሱን እኔ በምንም አይነት መንገድ አላገኘውም ታውቃላችሁ። በሁሉም ነገር በሁሉም ብሎክ አድርጎኛል። በቃ የት እንዳለ ራሱ አላቅም። ያ የሚያክል ቤት ውስጥ ብቻዬን ነው የምኖረው። እና በጣም ቤተሰብ ህይወት ከበደኝ። በቃ ብቸኝነት ተሰማኝ። በዛ ላይ ደግሞ እርግዝናም እያመመኝ ነው ታውቃላችሁ። ሴት የሆናችሁ አይታችሁታል ያው። እና በጣም እያመመኝ በቃ እንትን አጣውኝ፣ ሌላ መንገድ አጣው። በፈጣሪ ብለምን በሰው ብለምን ስጠይቀው ልጁ እየሰደበኝ ነው ጥሎኝ የሚሄደው። ታዲያ እኔ ምን ማድረግ አለብኝ? እኔ አሁን እሱን ላስደበድበው ላሳስረው ምናምን አይደለም። በቃ የአባትነቱን
ህግ ማስከበር አለበት። በቃ ልጁም የኔ ነው ብሎ ማመን አለበት። ገባችሁ? እና ማንም እዚህ ጋር ብዙ እነ ብሩክም ሆነ እነ መሲም እሱም ሆነ ብዙ ነገር ነው ያሉኝ ማለት ነው። እንኳን እነሱ ይቅሩና እናንተም አንዳንድ ሰው እዚህ ጋር የምታዩኝ ብዙ ነገር የሱ ልጅ አይደለም የቤኒ ልጅ ነው ከማንም ጋር እንትን ስትንዘለዘይ ምናምን ብላችሁ ብዙ ነገር አይምሮ ሚነካ ነገር ተናግራችሁኛል አውቃለሁ። ግን ራሴን ማቀው አሁንም ቢሆን ራሴን እናንተ እኔን ፊቴን ነው እንጂ የምታውቁኝ ውስጤን አታውቁኝ። ገባችሁ? እና ሰው ያው የመሰለው ነው የሚያወራው ያውሩ፣ እኔ ችግር የለብኝም። ግን አሁን ምንድነው በጣም እግዚአብሔርን በጣም ነው ህይወቴ ከበደኝ። እሱን በቃ በምንም መንገድ አላገኝም። አሁን ባለፈው እንግዲህ ብሩክም ያው ሰርቦኝ ነው የወጣው ባሌጌ እንዲ ነሽ አንቺ የሱ ቤት ወንድ አምጥተሽ ምናምን ብሎ ተናግሮኝ ሰድቦኝ ምልጭ አርጎኝ ሰድቦኝ ነው ከቤት የወጣው ብሩክ ማለት ነው። እኔ አክብሬው ቤት ጠርቼው ግን አሁንም ቢሆን አልመጣ ብሎኝ በጣም ለመንኩኝ ማለት ነው። እህት የለም እንደ እህት እኔን አንተ ሳትኖር የተፈጠረው ብዙ ነገር አለ። አሁን ጽጌ ቤት መታ እንደዛ እንዳረገችኝ አያቅም እሱ ማለት ነው። አያቅም የለም እሱ እና እሱንም ላስረዳው ትንሽ ሊያዝንልኝ ይችላል በርግጥ እሱም ማለት ነው። እና እኔ ጌታን በሰው አልይዝም ታውቃላችሁ። እኔ በሰው አልይዝም። ግን እሱ ቢሆን ብዙ ነገር ነው ያለኝ። ግን ዛሬ ላይ አስፈለገኝና ባርችን በምን መንገድ ነው ማገኘው ብዬ ሳስብ በብሩክ በኩል ነው ማግኘት የምችለው ባርችን ማለት ነው። በሌላ በምንም መንገድ አላገኝም እርግጠኛ ነኝ። ለዛ ለመንኩት ብሩክ አልመጣ ብሎኝ ለመንኩት፣ ተቀይሞኛል። ገባችሁ? እና ብሩክም ጠርቻለሁ። ብሩክ ሲመጣ እንግዲህ ካንዳንዱም አስረዳዋለሁ። ከመጀመሪያው ጀምሮ እሱ ማያውቀው ነገር ብዙ ነገር አለ የተፈጠረ ነገርና ላስረዳው አሁንም ብሩክን ማለት ነው። እሱ ትንሽ ያው ከኔ ጋር ብዙም እንትን በቃ ስለተኮራረፈን ያው ኦሬዲ ዝም ብሎ እንትን አላለንም አልተኮራረፍንም። ግን የለም በባለፈው እንትን በቃ ባለጌ ነሽ ምናምን ብሎ ተቀይሞኝ ነው የወጣው። ይሁን እሱም ማለት ነው። እና የባካችሁ እዚህ ጋር ደግሞ የባርች ልጅ አይደለም ምናምን የምትሉት እኔ ቤኒን ሳላገኝ ነው ባርችን ያገኘሁት። እና ጽጌም እኔ ላይ የምታደርሰው በደል እያያችሁት ነው። እውነት ጽጌም እኔ ላይ በጣም እየተጨማለቀች እኔን እንትን እያደረገች ነበር። ታውቃላችሁ፣ አይታችኋል። እና እሷ ለምንድነው እሷን ልኳት ለምንድነው ከቤት አስወጫት ያለው? መቼስ እሱ ነግሯት ነው የመጣችው እኔ ጋር እኔን ከቤት ልታስወጣኝ ልታባርነኝ ነው የመጣችው። እንደ ቆሻሻ ልጅቷ ጭራሽ እኔን ልሰማኝ አልቻለችም ምንም ነገር። እሷ እንደውም እኔ እንጃ ብቻ ፈራው። ሰው ሆኖ ስጋ ለባሽ ሰው ላይ እንደዚህ አይነት ችግር ውስጥ እያለው እንደዚህ በመሆኗ እኔ በጣም ተሰማኝ ጋይስ። እና እንግዲህ ብሩክም ከሩቅ ይታየኛል። እንግዲህ ያው ይሄ ቦታ ለሱም አዲስ አይደለም እየመጣ ነው። አላቅም እንግዲህ እሱ ከሰደበኝም ችግር የለውም እችላለሁ። ግዴታ ሁሉ ነገር በዚህ ሰዓት መታል አለብኝ። ቤተሰብ የሹ አቤት ብሩክ እንዴት ነህ? ደህና ነህ? ሰላም ነው? እንዴት ነህ? ደህና ነህ? እና አጣደፍኳ በሰላም ይቅርታ። አዎ በሰላም ነው። እናንተ ነገደሙ ያው ምን ሰላም አለ ብላ ነው ትንሽ ያው ምን ተከሰተ? አንተን ለማግኘት በጣም ስደውልልህ ስፈልግህ ነበርና ደግሞ ስልክም በጣም እየሰራ አይደለም። ታውቃለህ ቢዚ ሆኗል የሆነ ስራ ይዤ በዛ ቢዚ ያገው እየሰራ አይደለምና አጋጣሚ ነው የሰራልኝ። እና በመጀመሪያ እኔ አንተን የጠራው ምክንያት አንተ ሳታቅ ብዙ ነገር ተፈጥሯል። ከዛ በኋላ ባለፈው አንተ ባለፈው በኔ ተቀይመኝ ሰድበህ ምናምን ከቤት ከወጣ በኋላ ብዙ ነገር ነው የተፈጠረው። እና ወላ ጽጌውላ መታ እኔን የአዲሱ ፍቅረኛ መታ ልደበድበኝ ቤት ውስጥ እንዲህ አንቀኝ ምናምን ይዛኝ በጣም ስታንቋሽሸኝ ነበረ። እና ይሄ ወረቀት ብሩክ እኔ ግን ምንም አትበላይ ማለት
እኔ ካሁን በኋላ ወደ እናንተ ላይፍ አልገባም። እኔ የራሴ የምለው ህይወት አለኝ። በዚህ ላይ ደግሞ ክላስም ደርሷል። እኔ ፈተና ማለት ነው ኤግዚት ኤግዛም ለመጨረሻ ፈተና ደርሷል። ስለዚህ እኔን ተውኝ ብዬ እኔ እኮ እናንተ ራቁኝ አይደል ሳምንታትን አልጠጋም ብዬ ባርችም ስደውለኝ ነበር፣ ሜስም ስደውለኝ ነበር፣ አልመጣም ብዬ ነበር። ግን አሁን አንቺ እስከዚህ ድረስ መተሽ ደግሞ እኔ ወዳለሁበት ድረስ መተሽ እንደዚህ ስትጠራኝ ለሰው ልጅ ደግሞ ክብር ያስፈልጋል። ምንም ብሳደብሽ ምንም ብጠላሽ ራሱ አንቺ እኔ ካለሁበት ቦታ ድረስ ከመጣሽ የማክበር ግዴታም አለኝ። ምክንያቱም ሰው ነኝና ሰው ማክበር አለብኝ ብዬ መጣሁ። ግን እኔ አሁንም ቢሆን እሺ ምንም አመጣሽ ምንም አደረግሽ እኔን አያገባኝም። እኔ የራሴን ብሎ ህይወት አለኝ። ክላስ መማር ፈልጋለሁ። ፈተናም ደርሷል። እኔ ዋና ዓላማዬ ለኔ ትምህርት መማር ነው። ስለዚህ ቤተሰብም እንደዛ ይሉኛል። ስለዚህ ትምህርት መማር ስለምፈልግ እኔን አያገባኝም። ለባርችም ሁሉንም ነገር በስልክ ደውዬ ነግሬዋለሁ። ስለናንተ እኔ አያገባኝም። በሳምንት እየተጣላችሁ እየታረቃችሁ እኔ ሽማግሌ አይደለሁም። እኔ ወጣት ተማሪ ነኝ። ብዙ ዓላማ አለኝ። በዚህ ነገር ገብቼ ደግሞ ራሴንም ላጨናንቅ ስለማልፈልግ ትቻለሁ ብዬ ለናንተም ነግሬዋለሁ። ስለዚህ አሁን ወረቀቱም እኔ የሚያገባኝ ነገር የለም። እሺ ብሩክ፣ ከኔ በላይ ለባርሽ አንቺ ቅርብ ነሽ። ሄደሽ ለስጪው አንቺ እሺ መጀመሪያ እኔ ለወረቀቱ ቆሬ አልወስድም። በመጀመሪያ ይቅርታ አድርግልኝ፣ እረብሻለሁ። አንተ ተናግራል። ከዚህ በኋላ ወደ እናንተ ህይወት ተመልሼም አልመጣም። አይመለከተኝም። በቃ አሁንም እኮ እኔ የሚያገባኝ ነገር የለም። እውነት ለማለት አዎ የሚያገባ ነገር የለም። እኔ እንደ ልጅ ሆናችሁ በየሳምንት ስትጣሉ እኔ የራሴን ነገር ጥዬ ስለእናንተ ልጨነቅ ምን አገባኝ? እኔም ሰው እኮ ነኝ። ልክ ነህ ብሩክ፣ ትግስት ያልቃል። አዎ ልክ ነህ ብሩክ። ምን መሰለክ እውነት አሁን ወደ ሌላ እንደ ሌላ ሰው አትየኝ፣ እንደ እህት እየኝ። እኔ በዚህ ሰዓት ማለት ነው እንደ እህት በዚህ ሰዓት እየኝ። እንደዛ ካሽኝ እኮ ስንተኛ ዞን ነው እንደ እህት እየኝ ያልሽ የጎዳሽኝ ወደዛ እየወሰድሽ ወደማይሆን ህይወት ውስጥ ሰው ነው ማይሳሳት የለም። ያው የኛ እንትን በዛ እና ስማ በመጀመሪያ ብሩክ በጣም ሶሪ ይቅርታ እላለሁ። በጣም ይቅርታ አንተ ተናግረህ ከዛ በኋላ ደግሞ ደውዬ እኔ ስለረበሽኩ ምናምን ይቅርታ አድርግልኝ። ልክ ነህ፣ ትምህርት ነው በዚህ ሰዓት አንተ የሚያስፈልግ ደግሞ ትልቅነት እድሜ ስለሄደ ምናምን አይደለም። ዋናው ጭንቅላት ያለው ሰው ነው ትልቅ የሚባለው ገባ እና እሺ ምንም ይሁን ክስም ይሁን ወረቀት ምንም ይሁን ይሄ ሳምንት ይለፍ። እኔ በጣም ቢዚ ሆንኩበት ሳምንት ስለሆነ ይሄ ሳምንት ይለፍና ወረቀቱን እኔ አሁን አልቀበልም። እኔ እዚህ ጋር እኔ አላሳዝንም። የኔ ህይወት እኮ ተበላሽቶ እኮ ብቻዬን እኮ ነኝ ያለው። እሺ ከዚህ ለምንድን ነው ከዚህ ወረቀት የምታስገቢው? እሺ ለምን መሰለህ እሱ እኔ በዚህ ሰዓት እርጉዝ እንደሆንኩኝ ታውቃለህ። አውቃለሁ ግን የማን እንደሆነ አላውቅም እስከዛሬ ነው። የባርች ነው። እኔ በክስ አሁን መጣሁበት በክስ ነው የመጣሁበት። ብለሽ እንዴት ነው ክስ የምታመጪው? የአባትነት እንትን ማስከበር አለበታ። ምን ማለት ነው? እኔ ደግሞ የሱ ልጅ ጎዳና ለጎዳና መንከራተትበት መንገድ ምንም ምክንያት የለም። ታውቃለህ። ካላመነስ ልጅ አይደለም የኔ አይደለም ያምናል። እንዴት እስከሚያምን ድረስ እኔ እከተለዋለሁ። ገባ? እዚህ ጋር ደግሞ ልንገር፣ አዳምጠኝ። እዚህ ጋር እንደማመጥ ብሩክ፣ ምን መሰለህ አሁን በዚህ ሰዓት በጣም እሱ እኔ በማንም አንተ አልነበርክም። ባንተ በኩል በመሲ በኩልም ለምኜዋለሁ ነገር ብሏለሁ። አላምን ብሎኛል። ሲቀጥል ደግሞ በመስም ጠርቼ በመስም አስጠርቼ አየኩት፣ ነገርኩት። ጭራሽ እንደውም አይኔም ላይ አይፈልግም ሄዷል። ጭራሽ ደውሎልኝ ለጽጌም ለኔም ደውሎልኝ አንተ አልሰማህም፣ ብዙ ነገር ተፈጥሯል። ጭራሽ አንቺን አውቃለሁ፣ ይገባኛል። ግን አንቺንም አልፈልግሽም ጽጌንም ሁለታችሁንም አልፈልግም ብሎ አሁን ደግሞ ሌላ ፍቅረኛ ይዞ ነው ያለው። ገባ? ይሄ ማለት ለሱ ወንድነትም ይመስሏል። ምንድነው የሚመስለው? ልጁ ወዴት? በርግጥ በአንድ በኩል ምከረው እሱን በቃ ጓደኛህ ነው አይደለ? እንደ ወንድም ነው አይደለ? የምታየው ምከረው። ልጁ በጣም እየተበላሸ ነው በዚህ ሰዓት ያለው። ለሱ ይሄ ነገር ለሱ ጥሩ ሊመስል ይችላል፣ ግን ይጎዳል በኋላ። ጥሩ አይደለም ይሄ ነገር። ሴት ላይ ሴት መደራረብ ጥሩ አይደለም ለሱ እና ሲቀጥል በጣም ውስጥ እርር ብሎ ነው በዚህ ሰዓት ያለው። ብሩክ ይሄንን ወረቀት ይሄንን አድርስልኝ። እኔ አልቀበልም ልልም እችላለሁ፣ ግን አንድ ነገር ልንገርሽ። ጌታ እናንተ አለቃላችሁኝ እኮ ነው። እኔ እሺ ምን ቤት ነው እሺ ብሩክ ለኛስ ማን አለ? አንቺ እርጉዝ ስለሆንሽ አባትነቱ ይከበር፣ ልጄ ያለ አባት አያድግ ብለሽ ነው አይደል እንደዚህ የምትሆኚው። ስለዚህ ህግም ቢሆን ያው ስሚኝ እሺ፣ እኔ አሁን ቅድም ስለሸመገልክ አይደለም እኔ እንደዚህ ነገር አንተ ጋር ማመጣው ስላልሽኝ፣ ህግም ቢሆን አንቺ አሁን እርጉዝ ስለሆንሽ ብቻ ባልሽ የልጁ አባት ነው ልል አይችልም።
ምክንያቱም አንቺ እርጉዝ ከሆንሽ የእርግዝና እንትኑ አባትነትን አያረጋግጥም። ግን ከወለድሽ በኋላ ዲኤንኤ አለ። በዛ ዲኤንኤ መሰረት የባርችም አው ቢኒያም የኔ ነው እያለ ነው። አንቺም ታውቁ ነገር ነው። ለኔም ነግሮኛል። ቢኒያም ደውሎ ለኔ በስልክ ምን አለኝ፣ ቡራ የሺ ምን እየሆነች ነው? ልጁ የኔ እንደሆነ እኔ አውቃለሁ፣ ቀኑንም አውቀዋለሁ። ግን እሷ የባርች ነው እያለች ነው። ስለዚህ ንገራት ነው ያለኝ። ባርች አንቺ ደግሞ የባርች ነው እያለች ነው። ስለዚህ ብሩክ አንተ ውለጂና ከዛ በኋላ ዲኤንኤ ይመርመር። ስለማታውቅ ነው የቢኒን ነገር፣ የቢኒ ተንኮል፣ የቢኒና የጽጌን ተንኮል አንተ ስለማታውቅ ነው። ቶ እኔ ማወቅም አልፈልግም። እሺ ያም ሆነ እሱን መከራከር አያስፈልግም እዚህ ጋር ማለት ነው። እና ይሄንን የክስ ወረቀት ወደሱ ብቻ ይሄን ውለታ ዋለልኝ፣ ይሄን ውለታ ይሄን ብቻ። ከዚህ በኋላ እኔ ምንም አላስቸግርም። አንተ በእግዚአብሔር እንደ እህቴኝ በእግዚአብሔር ችግር የለውም። በእናትህ ናይ ስሚ፣ እኔ ወረቀቱን ቢሆን እቀበለዋለሁ። ግን አንድ ነገር ላወራ ፈልጋለሁ። አሁንም ቢሆን እሺ ላንቺ ይሄ ከንቱ ድካም ይሆናል። የሰማሽው ቅድምም አውርቼዋለሁ። እርጉዝ ስለሆንሽ ብቻ የኔ የልጁ አባት ነው ብለሽ ማውራት አችም። ከወለሽ በኋላ ግን ዲኤንኤ ያለ የነገርኩሽ ነው። ለምን ደሞ ማሰሚ አንተ ምንው ስሚኛ እያወራሁ እኮ ነኝ እዚህ ጋር። እሺ ዲኤንኤ ይመረመራል። ከዛ በኋላ ዲኤንኤ የባልችና የልጁ አንድ ከሆነ የልጁ አባት ይታወቃል። ስለዚህ አሁን ላይ አንቺ ምንም ነገር ከመሬት ተነሳሽ እርጉዝ ስለሆንሽ ብቻ የባልች ነው ልጁ ማለት አችም። ስሚኝ እሺ፣ እዚህ ጋር እንደ ኢቴ አይቼ ነው እንደዚህ ማወራው። ስለዚህ ስሚኝ ተረጂኝ። እዚህ ጋር ክስ ምንም ዋጋ የለውም። ቢገባውን ሁለቱንም ያደኛል። እኔ ጥያቄ ልጠይቅ። እሺ አንተ አሁን ለምን እንደምታጨናንቁ ያገክ ነው እያወራ ያለኸው? አይደለም ላንቺ ያወራ። አሁን እዚህ ጋር እንደ እህት ያልኩበት ምክንያት እኔን እንድታግዘኝ አይደለም፣ እውነታውን እንድታወራ ነው። ገባ? ህዝቡ ይፍረድ። የሺ ምን ያልሽ እንድታወራ ነው። እና ያም ሆነ አንተ ደግሞ እሺ ይሄንን እኔን ትቶኝ ሄዶ ጽጌን ይዟል። ከጽጌ በኋላ ደግሞ ሌላ ፍቅረኛ ማለት ምን ማለት ነው ይሄ? እስቲ አስብ። አያገባኝም። እኔ አንቺ ጠራሽኝ፣ አንቺን አክብሬ መጣሁ። ላንቺ ምክር እየነገርኩ ነው። እኔ ጽጌና መጣ ማንና መጣ ባንቺ ጥፋት ባንቺ ምክንያት የተነሳ ነው። ምን የሆነ ክፍተት ሲፈጠር በዛ ክፍተት እየተጠቀመ ነው እንጂ። አው ጥፋት በርግጥ አጠፋለሁ። ጥፋት ካጠፋው በኋላ ከዚህ በፊት ይቅርታ ስጠይቀው ይቅርታዬን ይቀበል ነበር። አሁን ግን ብዙ ሴቶች አጠገቡ ስላሉ የለም ይቅርታዬንም አይቀበልም። ላውራ እየጨነቀኝ እኔን በጣም ጨንቆኛል። እኔ በላይ አይጨንቅም። እኔ በጣም ማታ ያነበርኩ ነው ያመመኝ ነው ብሩክ፣ ሰሞኑን በጣም ያመመኝ ነው። ምን ላድርግ? እኔ ማደርገው ንገረኝና እኔ ይሄንን ብቻ ለሱ ስጥልኝ በእናት ብሩክ። እስቲ ያለፈው ነገር ያለፈው ሁሉ አልፏል ብሩክ። አሁን ያኔ አንቺ ክስ ሰጪ የተፈጠረው ነገር ታውቂዋለሽ ምን እንደተፈጠረ። ዝም ብለሽ ሰው ባወራ ሰው እንደዚህ ስላለ ብቻ ክስ መመስረት ላንቺ ጥሩ እንዳልሆነ ለክስ እኮ አልሄድም ብዬ ከሁለቴ ከሶስቴ በላይ ታዲያ ታንቄ ነው። እሺ መርዝ ልጠጣ ብሩክ? ምን ማለት ነው? እኔ ምንድነው? እኔ ከባል ጋር ጉድፌስ አይደለሁም። በስትክክል እያወራን አይደለም። ስማኝ እሺ። ስለዚህ መውሰድ አልችልም። በቃ ትችላለህ። አንቺ ክስ ምንም ማለት አይደለም። ያኔ በክሱ ምክንያት የተፈጠረው ነገር ታውቃለህ። እኔ ስትውራ ውጣውራ ያለ ምክንያት አይደለም ብሩክ፣ ይሄም ያለ ምክንያት አይደለም። እኔ ታዲያ እንደዚህ ሆኜ የሱ ልጅ ተሸክሜ እየራበኝ እየጠማኝ ልኑር? እንዴት ነው የምታስበው? ባዶ ቤት ምንም ምበላ ነገር የለም፣ ምጠጣ ነገር የለም፣ አስቤዛ የለኝም፣ አንድ ብር የለኝም፣ ስራ እየሰራሁ አይደለም። ቢኒንግ ዛሬ የኔ ልጅ እያለ ገዛ ብር አለኝ ብሎ አይደል? እሱ አልፈልግም። እኔ የባርችን ልጅ በወደ ይዤ ከቢኒ መብላት አልፈልግም። አንድ ሀሳብ መጣኝሽ። የምር እዚህ ጋር አንከራከር። እኔ እንደ ሂዴ ነው ማይሽ። አንድ ሀሳብ መጣኝ። አሁን ልጁ የባርሽ ነው አንቺ ታውቂዋለሽ አይደል? ስለዚህ እሱን በውስጥሽ ያዥው እና እስከምትወጂ ድረስ ከቢኒ ተጠቀሚ። ሀሳብ ነው ለመከራከር። ከዛ ውሰጂና በስተመጨረሻ ስትወጂ የባርች ልጅ ነው እኔ ኃላፊነቱን ወስጄ አረጋግጠዋለሁ። አያስማማም? አያስማማም ብሩክ። እኔ አያስማማም ብሩክ። በእናትህ እባክህ እኔ ልለምን እባክህ። ያለፈው ነገር እኔ አስቀይመህም ከሆነ እጃለሁ አጽፌ አመጣው ብሩክ። ተው። አንቺ ካልፈለግሽ እኮ ማንም አይጠይቅም። ስመኝ አልቻለም፣ ልረዳኝ አልቻለም። እየራበኝ እየጠማኝ እየተጠማው ነው። ባዶ ቤት በዛ ላይ እርጉዝ ሆኜ። እሺ ይኸውልሽ አሁን እምቢ ብለሽ ክስ ከሰጠሽ በኋላ ሌላ ነገር ከመጣ በእናት ይምጣ። እኔ እችላለሁ። ልትፋቱ ከሆነስ እንካ ብሩክ እንካ፣ በእናት እንሳ ብሩክ። እሺ ግን እኔ ካሁን በኋላ ይሄድን ለመጨረሻ ጊዜ ነው የምወስደው።
ነገ እሰጣለሁ። ካሁን በኋላ ግን እሺ አደራሽን እኔ ፈተና ይሄንን ሳምንት ፈተና እስከምጨርስ ድረስ አታጨናንቀኝ። ስለዚህ ደህና ቆይልኝ እናቴ። እሺ አመሰግናለሁ። ምንም አይደለም። አድርስልኝ። አመሰግናለሁ።